በሩ ተቆለፈ ሊጀምር ነው ፋይቱ ሊጀምር ነው ማን ሩጦ የሚጠጋ ይመስላችኋል ፋይቱ ጀምሯል ሴዶና ጆኒ በመጀመሪያው ቴክዳውን በመጀመሪያው ደብል ሌግ ቴክዳውን አረገ በመጀመሪያው እንግዲህ ጆኒ ማውንት ላይ ሆኖ ፓንቾችን ያዘነበበት ነው ያለው ጀርባውን ሰጠው ጆኒ ሴዶ ጀርባውን ሰጠው እንግዲህ ፓንቾችን ያሳረፈበት ነው ያለው በመጀመሪያ በሰከንዶች ውስጥ እንግዲህ አቲንክ ወደ አርም ባር እየሄደ ይመስላል ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርም ባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው አርም ባር ያዘው አርም ባር ሴዶ ስትሪንግዙ ጠንካራ ነው አረ ወደ አርም ባር የሚሄደ ነው ኪሞራ አረ ታፕ ሚት ለማድረግ የሚመች ሴዶ እስካሁን ድረስ ታፕ ለማድረጉ በጣም አስገራሚ ነው ማለት ነው እንግዲህ ፉሊ ሎክድ የሆነ ኪሞራ ነው የሞከረው ምን አይነት ሴዶ ከታች እንግዲህ ጆኒ ከላይ ሆኖ ዶሚኒት ያደረገ ነው ያለው ይቅርታ ጋይስ በጣም ስሜት ውስጥ ገብቼ ኮሜንቴት በተሳማ ማድረግ አልቻልኩም ከላይ ሆኖ ሴዶ አሪፍ ዲፌንድ ያደረገ ነው እስካሁን ድረስ ስትሪንግዝ አድርጓል እንግዲህ ስትሪንግዝ በጣም አለው እጁን እስካሁን ድረስ አርም ባር ሴታፕ ለማድረግ ሞክሮም አግኝቶም እድሉን ፊኒሽ ማድረግ አልቻለም ማለት ነው ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው ፓንች እያደረገው ነው ኤልቦ እያደረገው ነው ሴዶ እንደምንም ብሎ መነሳት አለበት ከዚህ ፖዚሽን እንደምንም ብሎ ወደ ጎን ዞሮ መነሳት አለበት አሁንም ድጋሚ እጁን አታክ እያደረገው ነው እጁን ለመስበር ነው እንግዲህ ለኪሞራ ሰብሚሽን አልቋል በመጀመሪያው ዙር አልቋል ጆኒ በመጀመሪያው ዙር አሸንፏል እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ ቴክሳውን አረገው ከዛ በኋላ ሰብሚሽን እንግዲህ ማሸነፍ ችሏል በኪሞራ ሰብሚሽን ሴዶ versus ጆኒ within 2 minutes ሁሉ ጊዜ